እየኖርንባት ባለችው ዓለም ሁሉም ነገር በእጃችን የምናደርግበት ዘመን ላይ ደርሰናል። የምናየው፣ የምንሰማው፣ የምናነበው እኛነታችንን ይወስናል። እያንዳንዱ ስክሮል፣ ምስልና መልእክት በሂደት ፍላጎቶቻችንን፣ አስተሳሰባችንን ከፍ ሲልም ማንነታችንን የገነቡ ነው። ነገር ግን ምርጫችንን ብናስተካከልስ? በዚህ ዲጂታል ዘመን ንጽህናን ብናስቀድምስ? መጽሐፍም እንደሚል እግዚአብሔር አብን በእርሱ ያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ዲጂታል ፒዩሪቲ በሐዋሳ መሃል ከተማ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት ክፍል የተዘጋጀ ስልጠና መጋቢት 19 ቅዳሜ ከ10 ሰዓት ጀምሮ እንዲሁም መጋቢት 20 እሁድ ከ9 ሰዓት ጀምሮ በእነዚህም ቀናት ዲጂታል አጠቃቀማችንን እንዴት በንጽህናና እግዚአብሔርን በሚያከብር መንገድ መሆን እንዳለበት የምንማር ይሆናል። ሁላችሁም ተጋብዛችኋል። የሐዋሳ መሃል ከተማ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት ክፍል